ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። እንቀጥላለን የእግዚአብሔርን ቃል። ስለዚህ ይሄ እርጉም የሆነ ሰው የሚታመነው በሰው ነው። ስጋ ለባሹን ክንዱ የሚያደርግ ነው። ልቡም ከእግዚአብሔር የሚመለስ ሰው ነው። ይሄ እርጉም የሚባል ሰው ምን አይነት ከዚህ የተነሳ ምን አይነት ነገር አለው በህይወቱ ቢባል በምድረ በዳ እንዳለ ቁጥቋጦ ነው ይላል። እርጉም የሆነ ሰው በምድረ በዳ እንዳለ ቁጥቋጦ ይሆናል ይላል። ምን ማለት ነው? መልካም በመጣ ጊዜ አያይም፣ ከፍ የማይል ነው። ሁሌ እንደዛው እንደ ቁጥቋጦ እንደሆነ ነው። ሰው በሌለበት ነው ቁጥቋጦ የሚገኘው። ወንድሞቼ እና እህቶቼ፣ ጨው ባለበት ምድረ በዳ ደረቅ ስፍራ ይቀመጣል ይላል። ይሄ እርጉም የሆነ ሰው መቀመጫው ይሄ በሰው የሚታመን ሰው፣ ስጋ ለባሹን ክንዱ የሚያደርግ ሰው፣ ልቡን ከእግዚአብሔር የሚመልስ ሰው እንደ ምድረ በዳ ቁጥቋጦ ነው። ሰው በሌለበት ቦታ በምድረ በዳ ጨው ባለበት በደረቅ ስፍራ ነው መቀመጫው ራሱ ማለት ነው። ወንድሞቼ ሆይ ይሄ እርጉም ተብሎ በእግዚአብሔር ቃል በዚህ በትንቢተ ኤርምያስ ምዕራፍ 17 የተቀመጠልን ነው። እርጉም የሆነ ሰው እርጉም የሚባል ማለት ነው። ወንድሞቼ ሆይ ከእግዚአብሔር ላይ ልባችንንና እምነታችንን ከእግዚአብሔር ላይ ካነሳን እርጉም ነው የምንሆነው። እንደዚህ እንደ እርጉም ሰው ነው የምንሆነው። መታመኛችን ስጋ ለባሽ ከሆነ፣ መደገፊያችን ስጋ ለባሽ ከሆነ እርጉሞች ነን። ወንድሞቼ ሆይ ከእግዚአብሔር ልባችንን የምንመልስ ከሆነ እርጉም ነን።